ሰላም ጤና ይስጥልኝ። የመኪና ኤርባግ ከአደጋ እንዴት ያድናል የሚለውን ሐሳብ በዚህ አጭር ቪዲዮ እንመለከታለን። እስከ መጨረሻው ተከታተሉኝ። አደጋ ሳይታሰብ የሚመጣ የቅጽበት ክስተት ነው። መኪናችን በሰዓት 60 ወይም 80 ኪሎ ሜትር ድንገት አደጋ ሲያጋጥመው በውስጡ ያለው የሰውነት ክፍል ያለው አስገራሚ የኬሚስትሪና የፊዚክስ ጠገ ሚስጥር ምንድነው? ሂደቱ በሙሉ የሚጀምረው ክራሽ ሴንሰር ከተባሉ የመኪናው መመርመሪያዎች ነው። እነዚህ ትናንሽ መሳሪያዎች መኪናው ላይ የሚደርሰውን ድንገተኛ የፍጥነት ወይም ከፍተኛ ድንጋለካት ሁልጊዜ ንቁ ሆነው ይጠባበቃሉ። መኪናው ከባድ ግጭት ሲያጋጥመው እነዚህ ሴንሰሮች በአይን ጥቅሻ ውስጥ ያንን ከፍተኛ የኃይል መዛባት ያውቃሉ። ወዲያውኑም ወደ መኪናው ማዕከላዊ ኮምፒውተር የኤሌክትሪክ የድንገተኛ አደጋ መልእክት ይልካሉ። ኮምፒውተሩ መልእክቱን ሲቀበል አደጋው የከፋ መሆኑን ካረጋገጠ በመሪው ውስጥ ወዳለው የኤርባግ መተኮሻ ሳጥን አነስተኛ ኤሌክትሪክ ፍንጣሪክ የክብሪት እሳት እንደመጫር ማለት ነው። በዚህ ሳጥን ውስጥ ሶዲየም አዛይድ የተባለ ልዩ የኬሚካል ክኒን አለ። ይህ ከፍተኛ ፍጥነት ፍሮጅን ጋዝ ይፈጥራል። እዚህ ጋር ኤርባጉ የሚነፋው በዚህ በኬሚካል ፍንዳታ ቢመጣ ጋዝ፣ ይህ የናይትሮጅን ጋዝ በከፍተኛ ግፊት የታጠፈውን የናይለን ጨርቅ ይሞላዋል። ጋዙ ኤርባጉን ሞልቶ በመሪው ላይ ያለውን የላስቲክ ክዳን ሰብሮ እንዲወጣ ያደርገዋል። በትክክለኛው ሰዓት ላይ የሾፌሩ ጭንቅላት ወደፊት ሲወረወር ከፊቱ የሚጠብቀው ጠንካራው መሪ ወይም መስታወት ሳይሆን ይሄው በጋዝ የተሞላው ለስላሳ የናይለን ከረጢት ነውንጣ ያደርገዋል። ነገር ግን ተአምሩ በዚህ አያበቃም። ኤርባጉ እንደተነፋ ቢቆይ ኖሮ ሾፌሩን ሊያፍነው ይችላል። ስለዚህ ከጀርባው ባሉ ትናንሽ ቀዳዳዎች አማካኝነት የሰውነታችን ጉልበት ሲያርፍበት ጋዙ ወዲያውኑ ተንፍሶ እንዲወጣ ይደረጋል። ይህ መሟሸሽ ሾፌሩ ከአደጋው በኋላ በቀላሉ እንዲተነፍስና ከመኪናው እንዲወጣ ይረዳል። በጭሩ ኤርባግ ማለት የአደጋው ድንጋጤ በሴንሰር ተለክቶ በኬሚካል ፍንዳታ አማካኝነት በአይን ጥቅሻ ውስጥ ጋዝ በማምረት ሕይወትን የማዳን አስደናቂ የምህንድስና ጥበብ ነው። የዛሬው ዝግጅታችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትዘነጉ። በቀጣይ ዝግጅት እስክንገናኝ መልካም ቆይታ